ዛሬ እንድናወራ የምፈልገው ነገር በሩታ ውሳኔ ላይ ሩታ በመጨረሻ እንግዲህ ያልተጠበቀ ውሳኔን የወሰነችው ከፍቅር ጋር እንዲሆን ወስናለች። ብዙ ሲያንገላታት ብዙ ሲያሰቃያት የነበረው ሰው አሁን ከፍቅር ጋር የፍቅር ጊዜ እያሳለፈ እሷንም በጣም ብዙ ጉርቷት ነበርና ባለቀ ሰዓት እሷም ከዚህ በኋላ በቃ ከፍቅር ጋር መሆን ትችላለህ፣ ከፈለክ ከህይወቴ ይውጣልኝ እንደ ወንድ ሁን ምናምን ስትለው ነበር። የራስን ህይወት መምራት ትችላለህ፣ እንደ ሴት የተለያየ ነገር አታውራ እና ይሄን ነገር እንዴት ይሄን ውሳኔ እንዴት ነው አንተ የምታየው? ማለት እንዴት ታየዋለህ ይሄን ውሳኔ? እኔ ሩታ ከቀልቧ ነው ብዬ አላስብም። ምክንያቱም ሰሞኑን ነው እኔ ከዚህ በኋላ ከፍቅር ጋር ከሚሆን አብርሽ ከሄርሜላ ጋር ቢሆን ደስ ይለኛል እንጂ ምናምን አይደብረኝም ምናምን ብላ ነበር። ከዛን በማግስቱ መታ ካየህ ምንድነው ያለችው? ስሜን አታንሱ፣ የፈለጋችሁትን ሁኑ ነው። የፈለጋችሁትን መሆን ትችላላችሁ፣ አይመለከተኝም ነው እንጂ ብዙ ሰው እንደሚያስበው እና አብርሽም እንዲታወቅላቸው መልክ እንደሰሩት ሩታ አብራችሁ ስለሆናችሁ ደስ ብሎኛል ምናምን አይደለም ያለችው። የነሱ አብሮ መሆን ሩታን አያስደስታትም፣ ሊያስደስታትም አይችልም። ትፈልጋለች ፈቅዳለች የሚባለው ነገር ለኔ ውሸት ነው። ሩታ አልፈቀደችም። አብራችሁ ሁኑ ማለት አይመለከተኝም ስለአንተ። ምክንያቱም አብርሽ እዚህም እዛ የሚረግጥ ሰው ነው። በየሄደበት ደግሞ ያው አንዴ በትዳር ስለተጣመሩ የእሷ ስም መነሳቱ አይቀርም። በተገኘበት በሄደበት ሁላ ሩታ እንደዚህ እነ ሩታ ሲባል ልጅቷ ሰልችቷት ነው ስሟ እንዳይነሳ አያገባኝም ነው እንጂ አለችው። ከፍቅር ጋር ይሁኑ የሚለው እኔ ሩታ ፈቅዳለች የሚለው ሐሳብ እኔ አያስማማኝም። ምክንያቱም ካየ እንዴት ነው ሩታ የራሷን ሰው አሳልፋ ሰጣ? እሺ ይሁን ተገደኩ ልታረግ ትችላለህ። እንዴት ነው ደስተኛ ናት ብለው የሚያወሩት? በተአምር ደስተኛ ማንም ደስተኛ ሊሆን አይችልም። በዚህ ድራማ ደስተኛ ሊሆን የሚችለው ፍቅር ብቻ ናት። ምናልባት የአብርሽን ስሜት ማወቅ አልቻልኩም እኔና ፍቅር ትንሽ ደስተኛ ልትሆን ትችላለች። ከዛ ውጪ ሁሉም ነገር ድራማ ነው። እኔ አይገባኝም እንጂ ነገ ሄርሜም ትመጣና በቃ እኔን ተፋታኝ፣ እኔ ከዚህ በኋላ በህይወቴ አትግባ ስትል አብርሽ ምን ብሎ ይተረጉማል? በቃ ፈቅዳለች፣ ሄርሜም ደስተኛ ናት በእኛ ፍቅር ነው። እንደዛ አይደለም። እኔ እንደዛ አልረዳም። ፍቅርና አብርሽ በግድ ነው መሆን የፈለጉት እንጂ በፍቅር እዛ የራሷ ህይወት ነበራት ትታ ፈታ መታ እዚህ ጋር እየሰራችው ያለው መልክ ሌላ ድራማ ነው እንጂ ማንም ደስተኛ ሊሆን አይችልም። እስከዛሬ በሁለቱ ደስተኛ ነኝ ያለኝ አንድ ሰው አላየውም እኔ እና እንደዛ ነው። እኔ እዚህ ላይ መጨመር የምፈልገው ነገር ሩታ ለምን ራስሽን በዚህ ደረጃ እንትን ማለት እንደፈለግሽ አላቅም። ማለት ማዋረድ እንደፈለግሽ አላቅም። በጣም ብዙ አክባሪዎች አሉሽ፣ በጣም ብዙ ወዳጆች አሉሽ። አንቺ በጣም የተከበርሽ ትሁት ልጅ፣ ለቤተሰብሽ የምታስቢ በጣም ጠንካራ ሴት እንደሆንሽ እናውቃለን፣ በጣም እናውቃለን ያን ነገርና በዚህ ነገር ግን በጣም ደካማ እንደሆንሽ ነው እየተረዳ ያለሁት። ስፔሻሊ አሁን ላይ እየተረዳው እየተገነዘብኩ ያለሁት ነገር አብርሃምን ወደ ራስሽ ለመመለስ ያረግሽው ጥረት ከፍቅር ጋር አሁን ያለው ሰጣ ገባ ምናምን በመሃል ያለው እንትን በቃ በጣም አዝኛለሁ እኔ በሩታ በዚህ ልክ። አብርሃምም ደግሞ ሩታ የተናገረችው ነገር በመጨረሻ የተናገረችው ራስን ወንድ ነኝ ብለህ አታስብ፣ ወንድ አይደለም በቃ አንተ እንደዬ በቃ እንደ ሴት እዚህም እዛም እየረገጥክ የሴት ባህሪ መያዝ ወንድ አያሰኝህም። ይቅርታ አድርግልኝና ይሄ ቃል አልተመቸኝም። አብርሃም የራሱ የተበላሸ ባህሪ ያለው እንጂ ይሄ የሴት ባህሪ አይደለም። እኔ እዚህ ጋር እንድታስተካክል የምፈልገው ሴት ልጅ ለራሷ ታማኝ፣ አሁን ሩታን እያመሰገንክ አብርሃምን ሴት ስትለው ታማኝነት የለውም እያልክ አብርሃምን ተናገር እንጂ ሴቶችማ ታማኝ ነው። እኔ ያልኩ እሱን ሳይሆን ወሬ እዚህም እዛ የሚያወራው ነገር እንዴት ነው ከሷ ጋር ልሁን ፍቃደኛ ነሽ አንድ ነገር ስታወራ ማይሆን በቃ ያልተገባ እንደወንድ ሆኖ እዚህ መጥራቱ ሲጀምር ምን አስፈለገ? ሲጀምር ሩታን መጥራቱ ምንም አያስፈልግ። የራሱን ህይወት እየመራ ነው አይደለ? በቃ ይምራ፣ እዛ ጋር ይምራ። ይሄ በጣም የማይደረግ እኔ አንተ አብርሃም ምናልባት የአብርሃም ወዳጆች ሊደብራችሁ ይችላል፣ ግን አብርሃም ራስን እንደ ወንድ ማየት የለብህም። ወንድ አይደለህም አንተ። በቃ ብዙ የሰው ህይወት እያበላሸ እዚህም እዛም መዝለልህ ወንድ አያሰኝህም። በቃ ወንድ አያሰኝህም።
አሁንም ተሳክቶላል። እኔ ሴቶቹ ጋር ምን እየተፈጠረ እንዳለ እኔ በእርግጠኝነት አላቅም። ሴቶች በዚህ ልክ ለምን እንደዛ እንደሚሆኑለት አላቅም። ግን በቃ እያረክ ያለው ነገር ፊውቸርሊ ወደፊትም የሚጠቅም ነገር አይደለም። ወደፊት አይጠቅምም እንደዚህ አይነት ነገር። አንተ በጣም አሁን ትልቅ ልጅ ነህ ተብለህ ብዙ አክባሪ፣ ብዙ ወዳጅ አለ፣ ብዙ ጓደኞች አሉ፣ ከብዙ ሰዎች ጋር ጤናማ ግንኙነት አለ ተብለህ ባለቀ ሰዓት ግን በጣም ያልተጠበቀ ባህሪ ነው ያሳየህ ያለው። ደግሞ ራስን ዲፕሬሽን ውስጥ ገብቻለሁ ብለህ በጣም ማይሆን ድራማ ሰርተህ አሁን ደግሞ ከፍቅር ጋር ስትታይ ከፍቅር ጋር ደግሞ ስናይ በጣም ደስተኛ እንደሆነና የድሮውን አብርሃም ለማየት እየሞከረ ነውና ከነሱ ጋር ደስተኛ እንዳልሆንክ አሳይተሃል። እሺ ደስተኛ አይደለም፣ ከሩታና ከሄርሜላ ጋር ደስተኛ አይደለም። ይሁን ከሩታና ከሄርሜላ ጋር ደስተኛ ካልሆንክ ከነሱ ወጥተህ የራስን ህይወት እኮ መምራት ትችላለህ። ግን እዛው ማስቀናት በቃ እንቁልልጭ ይውልኝ አይነት ነገር ለሩታና ለሄርሜላ አይው ፍቅር የምትባል ልጅ አምጥቻለሁ፣ አሁን ደስተኛ ነኝ፣ ከእናንተ ጋር ደስተኛ አይደለሁም፣ እናንተ ናችሁ ህይወቴን ሜሳፕ ያደረጋችሁት ምናምን ብለህ እንደዚህ አይነት ድራማዎችን መስራት በጣም የሚያሳዝን ነው። በቃ አብርሃም በጣም አዝኜብሃለሁ። እኔ አዝኜብሃለሁ። በጣም ነው ያዘንኩብህ። በቃ እንደዚህ አይነት ስራዎች በጣም ካንተ የምንጠብቃቸው አይደሉ። አንተ በጣም ትልቁ ክሬተር ነህ። ትልቅ በቃ ከዚህ በኋላ ከአብርሃም የምትጠብቀው ነገር ካለ የዋው ምስኪኑ አንተ ነው። ምክንያቱም አብርሃም አሳይተዋል እኮ ምን አይነት ሴሰኛ እንደሆነ ምን አይነት ምክንያቱም አሁን እኔ ባለፈው አንድ ቪዲዮ ሰርቼ ነበር። ሩታ ልጅ ሰጥተዋለች፣ ቤተሰብ ሰጥተዋለች፣ የተረጋጋ ህይወት ሰጥተዋለች። እሱ አይሆነኝም ብሎ የሄደ ሰው እሱን ለመመለስ ብዙ ነገር አድርጋለች፣ ብዙ መስዋዕትነት ከፍላለች፣ ብቻዋን ብዙ ምሽት አልቅሳለች። ያንን አልፋ መታ እሱን እፈልግሃለሁ ብላ የመጣችን ሴት ገፍቶ ሄደ። ማንጋ ሄርሜላ ጋር የሄርሜላን ካየ ሄርሜላ ምንድነው ጥፋቷ? ከዚህ በፊት እኔ ስለ ሄርሜላ የነገርኩ የምናውቀው አሁን በቅርብ በእኔ የምናቀርበው አንድ ልጅ አለ ጀርሚ ግሬስ የሚባል ከሱ ጋር የሆነ ላይፍ አላቸው። አሁን ቀስ በቀስ ምናልባት ወደሱ ልትመለስ ትችላለች ከዚህ በኋላ ነፃ ሴት ስለምትሆን። ግን ምንድነው ሄርሜላ አብርሽ ጋር ንጹህ ፍቅር ከመስጠት ውጪ አብርሽን ከመንከባከብ ውጪ እሱ ራሱን ሌላ የተለየ ፍጥረት አድርጎ እንዲያስብ ለባል የሚገባውን እንክብካቤ ከመስጠት ውጪ ሄርሜላ ምንም ያጠፋችው ነገር የለም። ያን የሚያክል ፍቅርና እንክብካቤ ያን የሚያክል አለኝታ ሆናው ከስንቱ ጋር ተጣላች። ከቡዚ ጋር ስትጣላታ ያለ፣ ከሩታ ጋር ስትጣላታ ያለ፣ ከኤፍሬም ጋር ስትጣላታ ያለ፣ ዳኒ እዚህም እዛም። ይሄን ሁሉ አልፋ አንድ ሰው ብቻ ነው ለማግኘት ሄርሜላ የሞከረችው። እዛ የሚያፈቅራት ልጅ እዛ እንትን የሚል ልጅ አለ ጀርሚ፣ እሱን ትታ ማለት ነው። ያው በድብቅ አንዳንድ ነገሮች ቢታዩም እንደዛም ሆና እንኳን ከአብርሽ ጋር መቀጠልን የፈለገችው በዚህ ሁሉ እሷን እንደዚህ ሆና ትቷት የመጣን ሰው ምንም አላላትም። በነገር ላይ አንዳንድ ሰው እኮ ምክንያት ይፈልጋል፣ ላይክ ከአብሮ ላለመቀጠል ምክንያት ይፈልጋል። አብርሽ ምክንያት መፈለግም አላስፈልገው። በቃ ከእናንተ ጋር ትቻለሁ፣ ሌላ ሰው ፈልግ። ይሄ ሴሰኝነት ነው። ሶስተኛ አራተኛ ሰው እያለ ይቀጥላል። ከፍቅር ጋር መጀመሪያ አብረው ነበሩ ምናምን። ታዲያ ለምን ተፋቱ? ሴሰኛ ስለሆነ። እኔ እንደውም አብረው አሁን አንድ አይነት ሰዎች ይመስሉኛል። ምን አይነት ነገር አለ? ይሄ ተመሳሳይ ላባ ያላቸው ወፎች አንድ ላይ ይበራሉ እንደሚባለው ፍቅርም እዛ ዳጊን የመሰለ ልጅ እንቁ የሆነ ልጅ አስቀይማን የመጣችው በአንድ ቴክስት ነው የተመለሰችው። እነኚህ ለፍቅር ቦታ የሌላቸው ለእንትን ቦታ የሌላቸው ሰዎች ናቸውና ከዚህ በኋላ ከአብርሽ መልካም ነገር ጠብቃለሁ፣ አብርሽ እንደዚህ ይስተካከላል የምትሉ ሰዎች የዚህ ቻናል ተከታዮች ኮምፕሊትሊ እናንተ ስተት ላይ ነው ያላችሁ። አብርሽ የተሻለ ችግር የተሻለ ረብሻ ሊፈጥር ይችላል ብላችሁ ነው እንጂ መጠበቅ ያለባችሁ የተሻለ መልካም ነገር ከአብርሽ ሊወጣ አይችልም። እና አይን ነው ማለት ፈልግ። አዎ ሐሳብን ሙሉ በሙሉ እጋራለሁ። እዚህ ሰዓት ከአብርሃም መልካም ነገር ይወጣል ብዬ እኔም በፍጹም አላስብም። ግን ሩታ በውሳኔሽ ቀጢ። አንቺ አሁን ጠንካራ ሴት ነሽ። በቃ ይቅርብሽ፣ አይሆንሽም። እንደዚህ ለምንሽ ያመጣሽውም ነገር ለወደፊት ከአንቺ ጋር የሚቀጥል አይደለም። አንቺ የራስሽን ህይወት መምራት ነው ያለብሽ። ምን የመሰለ ልጅ የውድ ፍሬ ሰጥቶሻል ፈጣሪ፣ ልዑልን የመሰለ። ስለዚህ ከሱ ጋር ብታሳልፊ ከሱ ጋር መኖር የተሻለ ነው ብዬ አስባለሁ። ጋይስ የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ እስካሁን ስለተከታተላችሁኝ
በጣም አመሰግናለሁ። ዩቲዩብ ቻናሌን ሰብስክራይብ አድርጉ። የኔንም የቤኪ ግሪስንም እንግዲህ ሰብስክራይብ አድርጉ። በሌላ በቆንጆ ቪዲዮ እንመለሳለን። ሰላማችሁ ይብዛ።